ስንት ጊዜ ነው ከገባ? የሆሳና ቅዳሜ ነው የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድነው ስራ? ስር ማሽቀጠል በጣ ያሚዛራክ ስራ ነው። አሚዛራክ ምንድነው? አሚዛራክ ቅጠላ ቅጠል። ምን ቅጠላ ቅጠል? ቅጠላ ቅጠል እና በቃ ስራችን አበላሸብን። ቅጠላ ቅጠሉ ለምን? የኛ ስራችን ነበር። እኔ አሁን ማወራ ከቤተ ክርስቲያን ስናስባረረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድን ነው? ስር ማሽቀጠል በጣሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ እዛ? ይሄን ነው የምፈልገው። ምኑን? እና ምን አደረከው? ከስሩ የቀነጨር አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለው አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው የበሬሽንት በበሬሽንት በፊጋ በሬሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባን። እሱ ነበረ መዋረሻ በበሬ ሽንት። ታዲያ ትርጉሙ ምንድን ነው? ፊጋ የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው ባገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው። 3 4 እኔ በእኔ ምክንያት የተያዙት ሌሎቹ። አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድን ነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምፈልገው። በቃ አጠቃላይ ያዙን የተባልነው አጠቃላይ ያዙን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አደረከው? 12 ሰዓት አንደበቱን ያዝነው። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? ዜሮ። መናገርስ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ እረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኩ ነቃላችሁ እኮ ምንድን ነው? ከተነቃማ በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ። እኛ አሁን የምናወራ አራቶቹ ነው። ይሄ የሚደነፋውን ወደዛ እሱን ያስያዘው። የሚደነፋው የትኛው ነው? ረጅሙ ነኝ። ብቅል አውራጁ ረጅሙ። ምን በሰውየው ቁመት ልክ ነው የምታወራው?
እኛ አራታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ መተን ደጅ ጠኒ ነን። ደጅ ጠኝ ደፍተራ ማለት ነው። አዎ። እና ከዲያብሎስ ጋር ነው እንዲህ የሚኖረው። ያው የሚቀጥረን ስናጣ በጎንችን እየሰራ እንኖራለን። ይችነች በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋራ የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን ልጆች ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆን ነው አይናችን አሁንም አይታየን። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይህን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ። ከዛ ውጪ ምንም አይነት ላብራቶሪ የለም።